የልብ ችግር ሊያመጡ የሚችሉ 5 ነገሮችን ልንገራችሁ። ልባችሁ ጤናማ እንዲሆን የምትፈልጉ ከሆነ ይህንን ቪዲዮ መስማት አለባችሁ። አንደኛውና የመጀመሪያው ማጨስ ነው። ማጨስ በነገራችን ላይ እንኳን ከፍላችሁ ማለት ነው፣ ተከፍሏችሁ ነበር ማጨስ የነበረባችሁ። ተከፍሏችሁ ብር እያወጣችሁ ሳይሆን ብር እየተሰጣችሁ ነው። ይህንን አጭስ እየተባላችሁ ነበር ማጨስ የነበረባችሁ፣ ግን እናንተ በነጻ ታጨሳላችሁ። ምን አይነት ቀልድ ነው? ሁለተኛው ከፍተኛ የሆነ የደም ግፊት። ደም ግፊታችን ከፍ ሲል ልባችን ላይ ችግር ያመጣል። ሁለተኛው እሱ ነው። ሶስተኛው ደግሞ ከፍ ያለ ኮሌስትሮል ካለን፣ የተለያየ ቅባታማ ነገሮች የምንበላ ከሆነ ጮማ ምናምን ቅቤ የምንበላ ከሆነ የልብ ችግር የሚያጋጥመን እድል ከፍ ይላል ማለት ነው። ለዛ እሱን ትቀንሳላችሁ። አራተኛ ደግሞ የሰውነት እንቅስቃሴ የማታደርጉ ከሆነ በተለይ ወንዶች ምንድን ነው የምትሰሩት? ጠዋት ተነስተን ነው የምትሰራው። የሰውነት እንቅስቃሴ መቀነስ በነገራችን ላይ ከልብ ችግርም ውጪ ብዙ አይነት ችግሮች ያመጣሉ። እናም 1-2 በሳምንትም ቢሆን መንቀሳቀስ እንዳትረሱ፣ በተለይ ወንዶች። አምስተኛው ደግሞ ቤተሰባችን ውስጥ የልብ ችግር ያለባቸው ሰዎች ካሉ፣ የልብ ችግር ካለባቸው ቤተሰቦቻችሁ እናንተም የማግኘት እድላችሁ ወይም እናንተ ላይ የመከሰት እድሉ በጣም ከፍተኛ ነው። ይህንን ነገር ደግሞ ጠይቁ። እናቶቻችሁን፣ አባቶቻችሁን፣ አያቶቻችሁ ካሉ አያቶቻችሁንም፣ ከሌሉ ደግሞ እናትና አባቶቻችሁን እንደዚህ አይነት ችግር ነበረባቸው ወይ፣ ልብ ችግር ነበረባቸው ወይ፣ ደም ግፊት ነበረባቸው ወይ፣ ስኳር ነበረባቸው ወይ ብላችሁ ጠይቁ። እናም ይህንን ማድረግ እንዳትረሱ። እነዚህን 5 ነገሮች ያዙልኝ። ምን አልኳችሁ? የልብ ችግር የሚያመጡ 5 ነገሮች። አንደኛው ማጨስ፣ ሁለተኛው ከፍተኛ የደም ግፊት፣ ሶስተኛው ኮሌስትሮል፣ ከፍ ያለ ኮሌስትሮል፣ አራተኛው ደግሞ እንቅስቃሴ መቀነስ፣ የሰውነት እንቅስቃሴ መቀነስ እና አምስተኛው ደግሞ የቤተሰብ ችግር ካለ፣ ቤተሰብ ውስጥ እንደዚህ አይነት ችግር ካለ የልብ ችግር የማግኘት እድላችሁ ከፍ ይላል ወይም ይጨምራል። ይህንን ነገር አስተካክሉ። ደህና ሁኑልኝ።